የትግራይ ክልል መንግስት ህጋዊ መንግስት አይደለም። ስለዚህ ሀገሪቷ ውስጥ ምርጫ ቢካሄድ እንደገና ምርጫው ያካሂዳል የሚሉ የተለያዩ ማስፈራሪያዎችም እየሰነዘረ ይገኛልና የእርሶ ምልከታ እዚህ ላይ ምንድነው? ንግስት ያን ጥያቄ ማንሳትሽ ደስ ይለኛል። ምክንያቱም ለውጭ ታዛቢ ለውስጥም በውስጥም ለበርካታ አካባቢ አብይና ደብረጽዮን ብልጽግናና ህወሓት ፌደራልና ትግራይ የተለየ ቁርሾ ውስጥ የገቡ እልህ ውስጥ አትግቡ ሰከን በሉ እየተባለበት ያለ ነው። በፉክክር ቤት ውስጥ ያለን የፉክክር ቤት ሳይዘጋ ያድራል እንደሚባለው ብልጽግናና ህወሓት እየተፎካከሩ ስለሆነ በአይነ ቁራኛ እየተያዩ ስለሆነ ፌደራልና ትግራይ ፌደራል መንግስቱ የትኞቹ ናቸው ይፈርሳሉ ያላቸው ህወሓት ይፍረሱ እያለ ነው። ፈርሷል ብለዋል። ፌደራል ደግሞ የትግራይ ስራ አስፈጻሚውና የህዝብ ተወካዮች ምክር ቤቱን አፍርሻለሁ አላምንም ብለዋል። ስለዚህ በሁለቱም መሃል ያለው ግጭት አድርጎ ነው እያየው ያለው። ምን አገናኛቸው? ያነሳሽው ጥያቄ መሰረታዊ ነው በጣም። ሁሉም ይሄን አንስቶ እንዲያየው እፈልጋለሁ። ለዚህ ነው ጠቃሚ ነው ያልኩሽ። ህወሓት እንደ ብአዴን፣ ህወሓት እንደ ኦህዴድ፣ ህወሓት እንደ ደኢህዴን አቤት ብሎ ቢቀበለው አብይ የሄደበትን ያለውን ሁሉ ይሾመዋል፣ ያከብረዋል። ሌቦች የእግር ረመጥ፣ የእግር እሳት፣ ካንሰር፣ የቀንጅብ ተብሎ ህወሓትና የትግራይን ህዝብ የሚሰድብበት ምክንያት ምንም አይኖርም ነበር። አርበኞች ጀግኖች የለውጥ ይመቻላል፣ መስሎ መኖር ይቻላል። ህወሓት የህዝቡን መስመር ክዶ የትግራይን ህዝብ ክዶ የኢትዮጵያን ሉዓላዊነትና የኢትዮጵያ ህዝቦችን ጥቅም ክዶ አብይ ጋር ቢሰለፍ ይነግሳል እንደ አብይ እንደ ሌሎቹ። ሌላ ምን አገናኘን? ብልጽግና የሰራው ቤት ህወሓት ወርሳለሁ ብለዋል ወይስ ህወሓት የሰራው ቤት የሚወርስ ነገር አለው? የትግራይ ህዝብ መንገድ ተዘግቶበት ከቀሪው የአማራ ህዝብ ጋር ከሌሎቹ ጋር በንግድ በጋራ ጥቅም በጋራ እድገት በጋራ ሰላም እንዳይተባበር ማድረግ ለምን ተፈለገ? እንደ ሌሎች አንበርክኮ እዛ የነሱ ወጥመድ ውስጥ መክተት አይደለም። ማንም የኢትዮጵያ ህዝብ ይሄን መሳት የለበትም። ህወሓት አቤት ብሎ የነሱን ተጋሪ ሆኖ የስልጣን ተጋሪ የሚጋራ በስርቆቱ በምኑ የሚጋራቸው ቢሆን ኖሮ እንደ እንቁላል እንዳይሰበርባቸው የሚንከባከቡት ኃይል ይሆን ነበር። እንደነሱ እየፎከረ በ27 ዓመት ያጣነውን አሁን አገኘነው መንገዱን ብሎ እየተመጻደቀ በህዝቡ ላይ እየቀለደ መቀጠል ይችል ነበር። በህወሓትና በብልጽግና በፌደራልና በትግራይ ክልል መንግስት በግለሰቦችና በዚሁ አይነት መታየት የለበትም። ይሄ ትክክለኛውን ስዕል የማያውቅ ብቻ ነው ይህን ሊናገር የሚችል የሳተው ብቻ ነው። ህወሓት ከብልጽግና፣ ህወሓት ከአብይ ጋር፣ ህወሓት ከፌደራሉ በህዝብ ተመርጠው የተቋቋሙ ስራ አስፈጻሚው፣ ፌዴሬሽን ምክር ቤት፣ የህዝብ ተወካዮች ምክር ቤት እነዚህ ጊዜያቸውን ጨርሳቸዋል እያለ ያለው ከህገ መንግስቱ ጋር ነው የተጣሉት። ህወሓት ህገ መንግስቱ ያገባኛል ይላል። የኢትዮጵያ ህዝብ ህገ መንግስት ነው ራሱ አያስፈልግኝም ብሎ እስኪጥረው ድረስ ይህ ህግ ማንም የማይሽረው ሉዓላዊ የህጎች ሁሉ ልዕልና ያለው ህግ ነው። ከዚህ ህግ ውጭ የሚሰራ ተጠያቂ ነው፣ ወንጀለኛ ነው፣ ሽፍታ እሱ ነው። የብልጽግናና የአብይ ጥላቻና ጠብ ከህገ መንግስቱ ጋር ነው፣ ከትግራይ ህዝብ ጋር አይደለም። የትግራይ ህዝብ ህገ መንግስቱን ደግፎ በመቆም ህወሓት ህገ መንግስቱን ደግፎ በመቆም ምርጫ ትግራይ አካሄደ መካሄድ የነበረበት በሀገር አቀፍ ደረጃ ነው። አብይና ሌሎቹ ሊያካሄዱ አልቻሉም። ሌሎቹ ሊያካሄዱ
እንደማይፈልጉ ማን መሰከረ? የኦሮሞ ህዝብ ምርጫ ውስጥ አልገባም ብለዋል። የተፈቀደልንን ከህዝብ ያገኘነውን ኮንትራት እንመልሳለን ብሎ አስቀምጦ የለም አትመልሱ ቀጥሎ እንዳለ ብሎ መልስ ሰጥቷቸዋል። የሁሉም ብሔሮች 8ቱ አሁን 9 ሆነዋል። ከትግራይ ውጭ ማለት ነው። አዲስ የተቋቋመ ክልል አለ ሲዳማ፣ የነሱ ይቆይልና የቀሩቱ 8ቱ የድሮ ነባር ክልሎቹ በ8ቱ የነበሩት በህዝብ የተመረጡት መስተዳድሮች አፍርሰዋቸዋል። አብይ በህዝብ የተመረጡት ነገሮኝ አንዱን ክልል የክልሉ ርዕሰ መስተዳድር ወይም የክልሉ ፕሬዝዳንት ተብሎ የሚጠራ ካለ ምክትል ናቸው በሙሉ እነዛን አስረውቅደው ካቢኔውን በሙሉ ቀይሮታል። አሁን የሚሸሙት ከማዕከል ነው። ምንም አይገባውም ምክር ቤቱ እናንተም ቀጥሉ ተብሏል። የኢትዮጵያ ህገ መንግስትን የህዝቡን ህገ መንግስታዊ መብት ያስከብራል ተብሎ የተቋቋመው የፌዴሬሽን ምክር ቤት ህገ መንግስቱንና የላከውን ህዝብ ከድቶ የግለሰብ መሳሪያ ሆኖ በትግራይ ህዝብ ላይ አዋጅ ያወጀ ተቋም ሆኗል። በትግራይ ህዝብ ላይ ጦርነት ያወጀ የፌዴሬሽን ምክር ቤቱ አፈ ጉባኤው ነው። ወስኛለሁ ይሄን ውሰዱ ብሎ ለፌዴራል መንግስት ይሄን ውሰድ ብሎ የኢትዮጵያ ህዝቦች የብሔር ብሔረሰቦችና ህዝቦችን ምስልና ህገ መንግስቴን ታስጠብቅልኛለህ ብሎ ያቋቋመው ቡድን ነው። ይሄ ሰውዬ ምንጊዜም ለሰብአዊ ክብሩ የራሱን እድል በራስ ለመወሰን የራሱን ክልል ራሱ ለማስተዳደር አንድም ዓመት አንድም ቀን ከትግል ወጥቶ የማያውቅ የኢትዮጵያ ሶማሌ ክልል ነው። ከዛ ተመርጦ የተቀመጠ ሰው ነው። ለግል ጥቅሙ ብሎ አሳልፎ ምክር ቤቱን የኢትዮጵያ ብሔር ብሔረሰቦችን ተምሳሌት የወከለ ስልጣን የተሰጠው ህገ መንግስቱን እንዲያስከብር ይህንን ሸጦ ከድቶ የወጣ ነው ይሄ ምክር ቤት። ስለዚህ የአብይና የትግራይ የብልጽግናና የትግራይ የፌዴራልና የትግራይ ምክር መንግስታት ግጭት እየተካረረ ነው የሚባለው አብይና የአብይ ቡድን በአንድ በኩል የኢትዮጵያ ህዝቦች በአጠቃላይ በሌላ በኩል ብቻ ነው ሊታይ የሚችለው። ምክንያቱም የኢትዮጵያ ህዝብ እያጋጠመው ካለው የትግራይ ህዝብ የተለየ ያጋጠመው ነገር የለም በፍጹም። መንገድ ተዘግቶብናል 2 ዓመት፣ ግን ኦሮሚያ ጦርነት እየተካሄደ ነው። መንገድ ይዘጋበታል። የትኛው ነው አሁን ነግዶ በሰላም የሚያልፈው? ሶማሌ ክልል ተመሳሳይ ነው። ቤኒሻንጉል ላይ ያለው ሁኔታ እናየዋለን። ቤኒሻንጉል ክልል የሚባል ነገር የለም፣ ቤኒሻንጉል ጉሙዝ የሚባል ክልል ነገር የለም ብሎ ለማፍረስ የአማራ ክልል ብልጽግና ምን እየሰራ ነው የምናየው ነው። ህዝብ እርስ በራሱ እንዲጨፋጨፍ እያደረጉት ነው። ያ ክልል የለም እናፍርሰው ብለዋል። ነገ ትግራይ ላይ፣ ከነገ ወዲያ ጋምቤላ ላይ፣ ከዛው አፋር በየተራ እየሰሩት ያለ ነው። ደቡብ ክልል የት ነው ያለው? የትኛው ክልል ነው አሁን ልንናገር የምንችለው? የት ነው ያለው? እየታመሰ ነው ጥላቻው። አሁን ህገ መንግስቱን ንዶ በራሱ ስልጣን ነግሶ ይዞ ፈላጭ ቆራጭነትን እየገነባ ያለው ቡድን በዚህ ቡድንና በመላ የኢትዮጵያ ህዝቦች መካከል ያለው ግጭት ነው። የትግራይ ህዝብ ከዚህ የተለየ ሌላ አጀንዳ የለውም። ሌላው ህዝብ መርጦ ያስቀመጣቸው መስተዳድሮች የአብይ አገልጋይ ሆነው ቁጭ ብለዋል። የመረጣቸው ህዝብ ያስቀመጣቸው ክደውታል። እየተጨፈጨፈ ነው። ኦሮሚያን እያስተዳደረ ያለው የአብይ ቡድን ነው። መርጦ ያስቀመጣቸው ናቸው። የህዝቡን ተወካዮች የህዝቡን ተመራጮች አስወግደው አብይ የመደባቸው ናቸው። ኦሮሚያ ጦርነት እየተካሄደ ነው። ከዚህ የባሰ ምን ይጠብቀዋል ያ ህዝብ? ስለዚህ የኢትዮጵያ ህዝብ ህገ መንግስቱ ተንዶበታል። ስልጣኑ ተቀምጧል። የሰጠው ኮንትራት አልቆ የግድ ተገዛ ተብሎ በኃይል በሚገዛ ቡድን ተቀምጧል። እየታመሰ ነው ያለው ይህ ሀገር። የትግራይ ህዝብ እንደ አንድ ክልል እንደ አንድ ህዝብ ይሄ ደርሰናል።
ይህን አሳልፈን መብታችንን አሳልፈን አንሰጥም ብሎ ነው የትግራይ ህዝብ ህገ መንግስቱን አክብሮ ምርጫውን አካሂዷል። ህገ መንግስታዊ የራሱም ህግ የፌዴራሉም ህገ መንግስት የራሱም ህገ መንግስት አክብሮ ነው ምርጫውን ያካሄደው። ይሄ ከምርጫ መሰረዝ ጋር አብሮ ያሰረዘ ይሄ አካሄደ ግጭት ውስጥ ገቡ። ያን ያደርጋል። ይሄ እያወዳደሩ እልህ ውስጥ ገብተዋል የሚባልበት ሁኔታ የለም። ይሄ የትግራይ ህዝብ እያካሄደው ያለው የራሱን መብት አሳልፎ ያልሰጥም ብሎ ነው። መጀመሪያ የራሳችንን ህልውናና ህዝቡ የታገለበት ለብዙ ዘመናት ለብዙ ትውልዶች ታግሎ በተለይ ደግሞ ያለፉት 40 እና 50 ዓመታት ከፍተኛ መስዋዕት ሆኖ የተቀዳጀውን ድል በእንደዚሁ በድለላና በመመጻደቅ ተሰፍሮ በሚሰጠው መብት መቁነን በሚከፈለው በዚህ ሊለውጠው አይችልም። ያልሆን ሲላቸው አሁን በጫና ባንበጣ መንጋ ይህ ህዝብ የዕለት ጉርሱ ቢያጣ ለእነሱ ደስታቸው ነው። በችግር ምክንያት የሚንበረከክ ይመስላቸዋል። የ77ቱን ድርቅ እንዴት እንዳለፈው አያውቁም እነዚህ ሰዎች። የለም አብይ የት ነበር አውቀውም። መንገድ ተዘግቶበት መነገድ ከቻል ከሌላ ድንጋይ ሀገር ነው ድንጋይ ነው እንጂ ሌላ የሚያበቅለው ነገር ስለሌለው ተንበርክኮ ይሄዳል፣ እጁን ይሰጣል ብሎ ነው የሚያስበው። ወደ ጫናው ገብተውበታል። ባጀት ዘግተዋል፣ ምን ዘግተዋል። ይሄ ከክልሉና ከፌደራል ግጭት ያልፋል። የትግራይ ህዝብ እና ትግራይ የፌዴሬሽኑ አካል አይደለም ብሎ መወሰን አለበት። ያን ወስኖ ነው በልቡ የትግራይ ህዝብ እንዲያኮርፍ እንዲቆጣ፣ ሌላ የምትለውን አያገባኝም እኔ ግን ሌላ መብቴን ይዣለሁ ብሎ እንዲወጣ ወደዛ ነው ወደሆነ ኮርነር ነው እየገፋው ያለው። ገደል አፋፍ ላይ ነው ለማድረስ እየገፋን ያለው። ስለዚህ ግጭት ባህሪው ምንድን ነው ማከማን ነው እያለ ያለው የሚለውን በሙላሳያት በማጠቃለል ግጭቱ የአብይ ቡድን የበሰበሰው የካደው ቡድን ከመላው የሀገሪቱ ህዝቦችና ብሔር ብሔረሰቦች ጋር ያለው ግጭት ተምሳሌት ነው። ይሄ መልካም አብነት ነው ለሌላው። መንበርከክ ሳይሆን ለዚህ አይነት ታግሎ ማስለወጥ ይጠበቅበታል። ሩቁም የሚሆን አይመስለኝም። ባህሪው ይሄ ነው። ይሄ ቡድን ከህገ መንግስቱ ጋር ነው እየተጣላ ያለው። የትግራይ ህዝብ እና ህወሓት ከህገ መንግስቱ ጋር ቆመዋል። ለራሱ መብት ሲል አብሮ መታገል ከሌሎች ጋር ይፈልጋል። ይሄው ነው የሚያገናኘንና የሚያለያየን። በዚሁ ብያዝ ጠቃሚ ይመስለኛል። በስተመጨረሻ አንድ ጥያቄ ላንሳ። የሀገሪቷ ሁኔታ ስንመለከት የተለያየ ሀሳብ ይሰነዘራል። ሀገሪቷ በመስቀለኛ መንገድ ላይ ነች ያለችው ይላሉ አንዳንዶቹ ደግሞ ከዚሁ አልፋ፣ በእርግጥ ብዙዎቹ አሁን እያሉ ያሉት ከመስቀለኛው መንገድ አልፋ ወደ ጥፋት መንገድ ነው የተያያዘችው የሚሉም አሉ። የእርሶ ምልከታ እዚህ ምንድን ነው? የመፍትሄ ሀሳብስ ምንድን ነው? አሁን ሀገሪቱ ከገባችበት ቀውስ እንድትወጣ ምን የመፍትሄ ሀሳብ አለው? የኔ ሀሳብ መጨረሻ ላይ ያልሽውን ወደዛ ከዛው ጋር ይመሳሰላል ብዬ አምናለሁ። ማለትም መስቀለኛ መንገድ ላይ ነው ያለችው የሚባለው ገና አማራጭ እያየች የቀኙ ነው የግራው ነው ከፊት ያለው ነው ከኋላ ያለ ነው የትኛው መንገድ ነው የኔ መንገድ ብላ ገና መምረጥ አቅቷት ወደዚህም እያለች አለች ብሎ ከታየ ነው መስቀለኛ መንገድ ላይ ናት ተብሎ የሚታየው ማለት ነው። ክሮስ ሮድ የሚባለው ማለት ነው። መስቀሉ 4 ማዕዘኖች አሉት። የሰሜን፣ ምዕራብ፣ ምስራቅ፣ ደቡብ ብለን እንውሰደውና የትኛው ነው ዝም ብዬ ወደፊት ሊሄድ በዚህ ወይስ ወደ የግራው የቀኙን ወይስ የግራውን ወይስ ወደኋላ የተውኩትን እነዚህ ይህን አማራጮች ለማየት እድል ካለው ነው። ያኮ ተሻግረነዋል። አለፈ እኮ
የሄድንበት ያለ ነው። ሀገሪቷ እየተጓዘችበት ያለችው የጥፋት መንገድ ነው ያልሽው፣ ያ ነው የጥፋት መንገድ ነው። የጥፋት መንገድ ብቻ አይደለም፣ ተዳፋት ነው። ይሄ መንገድ ተዳፋት ነው፣ የሚያዳልጥ ነው። ስሊፐሪ ስሎፕ ይሉታል። ኢትዮጵያ እየተጓዘችበት ያለችው አቅጣጫ የጥፋት መንገዱ ነው። ይህም መንገድ የሚያዳልጥና ተዳፋት ነው። ቁልቁል ነው እየሄደች ያለችው። ይሄን ስል ትልቅ ኃላፊነት አለብኝ። ዝም ብዬ አልወረውረው። እያየ አይን እያለው ህሊና እያለው ይሄ ቡድን የሀገሪቱን ነባራዊ ሁኔታ ማየት የተሳነው ነው። የጥፋት መንገዱ ኢትዮጵያ እንዳሁኑ አልፎላት አያውቅም። ዴሞክራሲ ከሽታ ተወጥቶ አልጋ ባልጋ ምንጣፍ ተረግጦ እየተካሄደ ነው። እንዳሁኑ ኢትዮጵያ ተስፋ የተጣለባት ሀገር አይደለችም፣ አልነበረችም። አሁን ተስፋ የተጣለባት ሀገር ናት ብሎ ነው የሚያየው፣ ፖለቲካሊ ስንወስድ ማለት ነው። ሀቁ ደግሞ የት ነው ያለ ነው ብለን እንውሰደው። አብይ ትናንትና ሲለው የነበር እኮ ዛሬ ደግሞ ትርምስ እኮ ነው። የትኛው አካባቢ የኢትዮጵያ ነው ሰላም ያለው? ከትግራይ ውጭ ንገሩን ብለን እንጠይቃቸው። አዲስ አበባ ራሱ መሀሉ ከትግራይ ውጭ ንገሩን ብለን እንጠይቃቸው። አዲስ አበባ ራሱ መሀሉ ምን እንደሚፈጠር እዛ ያለው ህዝብ ራሱ ምን ስጋት ላይ እንዳለ ህዝቡ ይናገሩ። ወጥቼ መለሳለሁ ወይ ብሎ የሚተማመንበት እኮ የለውም። በዝርፊያ እኮ ነው። ሀብት አከማችተው በሀብቱ ይህን ሰርቼ መኖር እችላለሁ ብሎ እቅድ ይዞ የሚንቀሳቀስ አንድም ድርጅት የለም። አንድም እላለሁ፣ አንድም ይናገሩ ራሳቸው ውሎ ያድራሉ። የያዝናትን እያጠፋን እየተቀጠልን ነው የሚሉት። የሚዘርፉ ይኖራሉና አብረውት ከነሱ ኮንትራባንዲስቶቹ ይኖራሉ። የኢኮኖሚ የጦርነት ኢኮኖሚም የራሱ ኢኮኖሚ ስላለው፣ የትርምስ ኢኮኖሚም የራሱ ትርምስ ስላለው ግን ስንቱ ነው የተማገደው? አሁን የተማገዱት የፖለቲካ አመራሮች ከአሁን በፊት ወንጀል ሰርታችኋል ተብሎ ከታሰሩት ጋር እናያይዙ። የትኛው ነው የሚሰብረው? ለምንድን ነው የተያዙት? እኔው ኦሮሚያ ውስጥ ስንት ሺህ ታሳሪ እንዳለ ማን ነው የሚያውቀው? 9 ሺህ ይላል ራሱ ያመነው ነው። 90 ሺህ ነው ወይስ 100 ሺህ ነው 200 ሺህ ነው? ሁነው ሲት ማን ያውቀዋል? ያውቀው የለም። ደቡብ አካባቢ ያለው በወላይታ እየተፈጸመ ያለው፣ በሌሎቹ እየተፈጸመ ያለው፣ ቤንሻንጉል ጉሙዝ ሰው በሰፋሪ በሆነው በአማራው ህዝብ ሰፋሪዎች ቤት ንብረት ያቆሙ ሰው ለብዙ ዓመታት ለ20፣ 30፣ ለ40 ዓመታት በድርቅ ጊዜ ሰፈራ ተብሎ ከሄዱት ምን ግፍ እየደረሰባቸው ነው? ቤንሻንጉል ጉሙዞች ምን እየደረሰባቸው ነው? እዛ ያለው እርስ በራሱ ምንድን ነው እየሆነ ያለው? ምንድን ነው ዓላማው? ማን ነው? ይህ ነው ሰላም አለው የሚባል ሀገር? አብይ እንኳ የራሱን ቤተመንግስት ማመን አቅቶት ኮሽ ባለች ቁጥር ቤተመንግስትን ጥሎ ነው ተደብቆ የሚያድረው። የኢትዮጵያ ህዝብ ይወቀው። ስለዚህ በፖለቲካ አንጻር ሲታይ ይሄ ነው የምንጓዝበት መንገድ ዋስትናለን ብሎ የሚያየው የለም። በሁሉም አካባቢ ሀገሪቱ ቋፍ ላይ አለች ብቻ ሳይሆን የተከለቻቸውን ተቋማት እየበላች እያፈረሰች እየተጓዘች ነው ያለችው። የኢትዮጵያ ሰራዊት ምን ሁኔታ ላይ እንዳለ ራሳቸው ይመስክሩት። የተረጋጋ ሁኔታ ላይ ነው ያለው። ኮሚኒቲ ፖሊስ ሆኖ ጦርነት ውስጥ ከህዝቡ ጋር ጦርነት ውስጥ ነው ያለው። የዚህ አማጺ ቡድን ህገወጥ ቡድን የእሱን ትዕዛዝ ተከትሎ እየሰራ ነው ያለው። ህገ መንግስቱ ምን እንደሚለው ያውቃል። የኔ እምነት ቶሎ ያስተውል ይሆናል። አለበለዚያ ራሱ ነው የሚፈርሰው። ራሱ ይፈርስና አገርንም ሳያድን ህዝቡንም ሳይታደግ ይቀራል። ለሀገሪቱም አይታደጋትም፣ ህዝቡንም አይታደግም፣ ህገ መንግስቱንም አክብሮ አይሄድም። የቀረው አጭር ጊዜ ነው። እኔ እንደማየው በኢኮኖሚ ሚዲያ ላይ ወጥቶ በዓለም ውስጥ በአሁኑ ጊዜ ትልቅ እድገት ካሳዩት ሀገሮች ጎን ተሰልፈን 6.7 ነው 9 ትዝ አይለኝም ጭራው
አስመዝግባለች ኢትዮጵያ እድገቷ ጂዲፒ በዚህ አስመዝግባለች። አሁን በዚህ ያስመዘገበ ሀገር የለም ብሎ ነው አፉን ሞልቶ የተናገረው። ሁሉም እየጠቀሰ ነው የት ደውታ ነው ያለ ነው። ዜሮ ልንገባ ትንሽ ነው የቀረን። ፈቅ ካልን ትንሽ በዚሁ ከተጓዝን ከዜሮ በታች እየወረድን ያለ ነው። ተዳፋቱ ይሄው ነው። ለ15 ዓመታት በሁለት አሃዝ ስታድግ የነበረች ሀገር ተዳፋቱ ውስጥ በአጭር ጊዜ ውስጥ 2 ዓመት 3 ዓመት ባልሞላ ተዳፋቱ ወዴት እያደረሰ ነው የምናየው ነው። ስራ አጥቻለሁ ብሎ የተነሳው ወጣት ማዕበል ሱናሚ ነው የሆነው። ይችን ሀገር በልቷታል፣ ይጠፋታል። ሱናሚ ነው እያየ ነው ያለ ሱናሚ ነው። የስራ አጡ ያመጹ የችግሩ የት ቦታ ላይ ነው ያሁን ያለው ሱናሚ ነው። ይዟት ይጠፋል። ሱናሚ ሲመጣ ይታያል፣ የሚያቆመው ግን የለም። አውድሞ ይሄዳል። ኢትዮጵያ የሚያጠፋ ሱናሚ ማዕበል ፈጥሮ ችን ታክል መልስ ሊመልስ ያልቻለ ኃይል ወደ ስልጣን እንዲመጣ ተጠቅሞበታል። ስልጣን ማቆያ የሚሆነው የተወሰነውን ክፍል ደልሎ ቤት ሰጥቶ ምን ብሎ ሾሞ ምን ይዟል። 90 ከመቶ 95 ከመቶ 99 ከመቶ ግን ጥሎታል፣ ረስቶታል የእሱ አጀንዳ። ይህ ሱናሚ ጠራርጎት ይሄዳል። የዲፕሎማሲው በሰፊው ያልነው ነው። ማህበራዊ ቀውሱ የት ላይ ነው ያለው? የኮቪዱ ግድ የለም ለሁሉም የደረሰው ዕጣ ነው። አንበጣው ባህላዊ በሆነ ብቻ ነው እየተከላከለ ያለው አሁን የኢትዮጵያ ሕዝብ በአብዛኛው። የትግራይ ሕዝብ በዚህም አብነት ነው። የመጣው አደጋ ሕዝቡ ተደራጅቶ ከመንግስት ከድርጅቱ ሁሉም አንበጣ ትግራይን አጥፍቶ ምን ችግር እንደፈጠረ በ51 52 ዓመተ ምህረት የምናውቀው ነው። በእድሜ ካየሁት አንዱ ባዶው በቀረ ያጠቃው አጥቅተዋል፣ ግን አድኖታል። በዚህ አይነት ቀውስ የተንገላታ ህዝብ ብዙ ነው። የትኛውንም ንግድ ነው እየተካሄደ፣ የትኛው እድገት ነው እየተካሄደ፣ የትኛው የእያንዳንዱ ቤትን ሁኔታ ነው፣ የገበያው ሁኔታ ነው ያለው ማህበራዊ ቀውስ አስከፊ ነው። ይሄን እያየ ችግር አለብን ብሎ ችግሩን ለመቅረፍ የማይተባበር ቡድን፣ ይሄን እንደ ጸጋ ተቀብሎ የሚሄድ ቡድን ተይዞ ምን ማለት ይቻላል? ምን ማለት ይቻላል? መስቀለኛ መንገድ ላይ ያለን ማለት እኮ አይቻልም። ገብተንበታል፣ ወድቀንበታል። ስለዚህ የዚህ ሀገር ሁኔታ የት ነው ያለነው፣ ደርሰን ያለነው የሚለውን በዚሁ እናያለን። የሀገር እንግዲህ እዚህ ደርሷል። መጨረሻ ያነሳሽው ይህን የሚገነዘብ ህዝቡ ይገነዘባል። ከዚህ እንዴት ነው የምንላቀቀው የሚለውን ጥያቄ እያነሳ ነው። የትግራይ ህዝብ ብሔራዊ ክልላዊ መንግስት፣ ይህን መንግስት እየመራ ያለ ድርጅት አንድ ቃል፣ አንድ ድምፅ፣ አንድ ቋንቋ አላቸው፣ አንድ ራዕይ አላቸው፣ አንድ የሚመሩበት ራዕይ አላቸው። ይህ ራዕይና ፍላጎት በትግራይ ታጥሮ የሚቀር አይደለም። የሁሉም ህዝቦች መብት የሚያስከብር ነው። ቢያንስ ግን ከዚህ መዓት እንዴት ራሳችንን እንከላከላለን? ብቻችንን የምናነሳው አጀንዳ የሀገሪቱም አጀንዳ ስለሆነ ሁሉም ህዝቦች አብረው እንዲታገሉ ሁሉም ድርጅቶች ያገባናል የሚሉት ዴሞክራቲክ ኃይሎች አሉ፣ የህብረ ብሔራዊ ኃይሎች አሉ፣ ሌሎችም ቀስ እያሉ ህዝቡም እያየው እየሄደ ነው። የእኛ ተስፋና እምነት ጊዜው ሳያልፍ የተዳፋቱ የመጨረሻ ላይ ሳንደርስ መውጣት የምንችልበት ካለ አስቁመን ቶሎ መውጣት ይኖርብናል ብዬ አምናለሁ። እዚህ ላይ ነው ደርሰን ያለነው። እንግዲህ ክቡር አምባሳደር ጊዜዎትን ሰውተው ለሰጡን ሰፊ ሀተታና ቃለ ምልልስ እጅግ አድርገን ነው የምናመሰግነው። አመሰግናለሁ እኔም
ተመልካቾቻችን በሀገሪቱ ወቅታዊ ጉዳዮች ላይ ትኩረቱን ያደረገው ከክቡር አምባሳደር ስዩም መስፍን ጋር ያደረግነው ቆይታ በዚህ ቋጭን። ለነበራችሁ ጊዜ እጅግ አድርገን እናመሰግናለን። መልካም ጊዜ